በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸቱ። ግን አምሮቴ እረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጠው ክትፎዬን በላው። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የንግድ ስምምነት ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው።